አንተ ሁለት ቀሚስ ሰፍተህ ለብሰህ የኛን ሐቅ ያጓደልክን ሰው አንታዘዝህም አሉት። ዑመር ምን ነበር መልሳቸው ረዲየላሁ ዐንሁ? ወዲያውኑ የጠየቁት ልጃቸውን ነበር። ከመካከል ተነስ ያሉት ያ አብዱላህ ተነስ እስቲ ምን እንደሆነ ንገራቸው አሉት። ለኔም ለአባቴም አንዳንድ ቀሚስ ደርሶናል። አባቴ ሰውነቱ ሰፊ ስለሆነ አንድ ቀሚስ ስለማይበቃው የኔን ቀሚስ ሰጥቼው ሁለቱን ሰፍቶ ነው የለበሰው እንጂ ሌላ አላግባብ የናንተን ሐቅ ወስዶ አይደለም ብሎ ምስክርነት ሰጠላቸው። ምን አላቸው? ያው ሱሐባ መልሶ አሁን እንሰማሃለን እንታዘዝሃለን አላቸው። ይሄን ኢዛ ይሄን ክብር ይሄን ነፃነት ሰጥቶ መስመር ይዘው እንዲኖሩ ያደረገ ዲን ያላቸው ሰዎች ነው። ይሄ ኢዛ ዝም ብሎ የመጣ ኢዛ አይደለም። ለአምባገነን ማጎብደድ፣ ለግፈኞች መስገድ፣ ለዛሊሞች እንዲሁ መዋረድ አይደለም። ለአማኞች ቢሆን ክብሩን በትክክለኛው መንገድ እንጂ አሳልፎ አይሰጥም። ይሄ በኢማን የሚመጣ ማንነት ነው።